አሁን ላይ አንድ ስልክ የምንገዛበት ብር በ2009 በ2010 አንድ ቤት ይሰራ ነበር። ምን ልላችሁ ፈልጌ ነው፣ ይህን ያህል ብር አውጥታችሁ ስልክ ከመግዛታችሁ በፊት ኦሪጂናልና ሃይ ኮፒ መሆኑን እንዲሁም ሪዩዝድ አለመሆኑን ለይታችሁ ግዙ ልላችሁ ፈልጌ ነው። ለመሆኑ ስንት የኦሪጂናልና የሃይ ኮፒ መለያ መንገዶችን ታውቃላችሁ? ኢንተርኔት ላይ ሰርች አድርጌ ለማየት ሞክሬ ነበር። ብዙ ቪዲዮዎች ተሰርተዋል። ነገር ግን አብዛኛዎቹ ፌክ እና ለአንዱ ስልክ ቢሰሩ ደግሞ ለአንዱ የማይሰሩ በአንድ ሞዴል ላይ ብቻ ተወስነው የተሰሩ ናቸው። አሁን እኔ ለየትኛውም አይነት ስልክ ለየትኛውም አይነት ሞዴል የሚሆን የኦሪጂናል ስልክ መለያ መንገድ ላሳያችሁ። ምንም መውጣት መውረድ አይጠበቅባችሁም። አንድን ስልክ ኦሪጂናል መሆኑን ሃይ ኮፒ መሆኑን እንዲሁም ሪዩዝድ መሆኑን ለመለየት የስልኩ IMEI ነምበር ብቻ ነው የሚያስፈልጋችሁ። ይህን ደግሞ በቀጥታ ስልኩ መደወያ ላይ ገብታችሁ ስታር መሰላል 06 መሰላል አድርጋችሁ ማግኘት ትችላላችሁ። ካልሆነ ደግሞ በቀጥታ ስልኩ ሴቲንግ ላይ ትገቡና ወደ ላይ ሳብ አድርጋችሁ አባውት የሚለው ጋር ስትገቡ IMEI ነምበሩን ማግኘት ትችላላችሁ። ይሄው እንደምታዩት እንግዲህ ይሄ ስልክ ሁለት ሲም ካርድ ስለሚወስድ ሁለት IMEI ስሎት ነምበር አለው። አንዱን በእስክሪብቶ መዝግበን ወይም ደግሞ ሼት ስክሪን አድርገን ከያዝን በኋላ የስልኩን ኮፒና ኦሪጂናልነት ለመለየት ኢንተርኔት ያስፈልገናል። ማንኛውም ኢንተርኔት የሚሰራ ስልክ ክሮም ብሮዘር ላይ በቀጥታ እንገባና IMEI ቼክ ብለን ጽፈን ሰርች ስናደርግ ከሚመጡት አማራጮች ውስጥ እዚህ መጀመሪያ ላይ የሚመጣውን freeimecheck.com የሚለውን እንነካለን። ከዛ እንግዲህ በቀጥታ እንደምታዩት ይሄ ይመጣል። እኔ ለመጻፍ እንዲመቸኝ በወረቀት ላይ ነው መዝግቤ ያስኩት። እዚች ክፍት ቦታዋ ላይ የጻፍነውን IMEI ነምበር እናስገባለን። ከዛ እንደጨረስን ይችን ከስር IMEI ቼክ የምትለዋን እንነካለን። ሰርች አደርግና ይሄው እንደምታዩት ስለ ስልኩ ያለውን አጠቃላይ መረጃ ያመጣልኛል ማለት ነው። ይህንን እንግዲህ እዚህ ጋር የመጣልን መረጃ ስልኩ ሴቲንግ ላይ ገብተን አባውት ላይ ስንገባ ከሚመጣልን መረጃ ጋር አመሳስለን ተመሳሳይ ከሆነ ስልካችን ኦሪጂናል ነው ማለት ነው። ካልሆነ ግን ኤረር ወይም ደግሞ የተለያየ ነገር ከመጣ ስልኩ ሪዩዝድ ወይም ሃይ ኮፒ ስለሆነ መጠንቀቅ ይኖርባችኋል። ያው እንዳያችሁት እንግዲህ ሳምሰንግ ጋላክሲ A16ን ቼክ አድርጌ አሳየቻችኋለሁኝ። ለሁሉም ስልክ መስራቱን ደግሞ ለማረጋገጥ ያክል ይቺ በስክሪኑ ላይ የምትመለከቱት ሁዋዌ ዋይ ፕራይም 2018 ናት። የእሷን ኮድ እናስገባና ቼክ እናድርግ። ይኸው እንደምትመለከቱት እንግዲህ ሰርች አድርጎ አመጣልኝ። ብራንድ ሁዋዌ ነው። ሞዴል የRA-LX2 ሞዴል ኔም ዋይ5 ፕራይም 2018። ደግሞ አሁን ወደ ኋላ እንመለስና ሴቲንግ ላይ ያለውን መረጃ እንመልከት። ይሄው እንደምታዩት እንግዲህ እዚህ ያለው መረጃ እዛ ጋር ካለው መረጃ ተመሳሳይ ነው። ዲቫይስ ኔሟ ሁዋዌ ነው። ሞዴሏ ደግሞ RA-LX2 እዛም ያለው እዚህም ያለው ተመሳሳይ ነው። ስለዚህ ስልክ ኦሪጂናል ናት ማለት ነው። እንግዲህ በዚህ መልኩ ቼክ እያደረጋችሁ ከመሸወድና ገንዘባችሁን ያለ አግባብ ከመበላት እንድትድኑ ላሳስባችሁ እወዳለሁ። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ስራ እስከምንገናኝ በያላችሁበት ሰላማችሁን ያብዛልኝ።